ህዝብን እየገደሉ ምርጫ ማለት የህልም ቅዠት ነው። መገደልና መፈናቀል መሳደድና መሰደብ ይብቃኝ እያለ ከደንበጫ እስከ ነፋስ መውጫ ከሰላ ድንጋይ እስከ ክምር ድንጋይ ከአማራ ሳይንት እስከ ጋይንት በሰልፍ ሲጠይቅ ቢከርምም ዛሬ ግን ድንገት የተነሳ መጸኛ ህገ መንግስታዊ ስርዓቱን የሚንድ ጽንፈኛ ተደርጎ በጦርነት ቀጣና ውስጥ የሌለው ሰው ሳይቀር በማንነቱ እየተሳደደ ነው። መንግስትና ሹማምንቱም ጥያቄ ማቅረብ የነበረበት በሰላማዊ መንገድ ነበር እያሉ ናቸው። ከፊልድ ማርሻሉ እስከ ደህንነት ኃላፊው ከኮሚኒኬሽን ሚኒስትሩ እስከ ምክትል ጠቅላይ ሚኒስትሩ በሰላማዊ መንገድ ጥያቄ አቅርቡ ሲሉ የተደመጡት በዚህ ሰሞን ነው። በእርግጥም የአማራ ህዝብ በሰላማዊ መንገድ ላነሳቸው ጥያቄዎች ስትሰጡት የነበረው ምላሽ ጩኸታም ናችሁ፣ በእናንተ ጩኸት አንደነግጥም፣ በግርግር ስልጣን ልትነጥቁ ነው ወዘተ የሚል አልነበረም ወይ? ዛሬ እንደ ጠላት ቆጥራችሁ የምታሳድዱት ታጣቂ ኃይል ከእናንተ ጎን ቆሞ ለጦርነት በዘመተበት ጊዜ ሳይቀር ህዝብ በአደባባይ ወጥቶ የመኖርና የመንቀሳቀስ መብቱን እንድታስጠብቁ ሲጠይቃችሁ እናንተ ግን ስትዘልፉት ስትሰድቡትስ አልነበረም ወይ ብሎ መሞገት አሁን ወቅታዊ ነው። በዚህ ዝግጅት የአማራ ክልል ህዝብ በአደባባይ ወጥቶ በሰላማዊ መንገድ ጥያቄዎችን ሲጠይቅ የመንግስት ባለስልጣናት ይሰጡት የነበረውን ምላሽ ወደ እናንተ እናደርሳለን። አብራችሁን ቆዩ። ጠቅላይ ሚኒስትሩ የማይፈልጉት ጥያቄ ከአንድ የዩኒቨርሲቲ መምህር ተሰነዘረ። ጦርነት ብዙ ጊዜ የሞከርነው ስልት ነው። በተለያዩ የአገሪቱ ክፍሎች የሰው ልጅ ህይወት እየጠፋ ነው። ይህን ለማስቆም ከባላንጣዎቹ ጋር ቢደራደሩ አይሻልም ወይ የሚል ነበር ጥያቄው። እሳቸውም ጥያቄው የማይወዱትና ያናደዳቸው እንደሆነ መደበቅ በማይችሉበት ደረጃ ውስጥ ሆነው ማብራራት ቀጠሉ። ሰው እየሞተ ነው ያልከው ጦርነት ቢቆም የሚሻላል ስትል ያነሳው ልክ ነው። ሰው እየሞተ ነው። ነገር ግን እናት ልጅ ስትወልድ የሚፈሳት ደም እንደ ደም ይቆጠራል እንዴ? የአሁኑ ሞት እንደዚህ ያለ ነው ሲሉ መለሱ። የህዝብን እልቂት፣ የዜጎችን ሞት በወሊድ ወቅት ከሚፈስ ደም ጋር አነጻጽረው ሟች ሁሉ መወገድ ያለበትና የማያስፈልግ አድርገው ሲያብራሩ ንግግራቸው ያላስደነቃቸው የዚያ ሰሞን ተደማሪዎች በጭብጨባ አጅበዋቸዋል። እንዲህ ያለ እምነት ባላቸው መሪዎች የምትመራው ኢትዮጵያ በፈረቃ ጦርነት ውስጥ ብትገባ የሰውም ነፍስ በገፍ ቢያልቅባት ደምም እንደ ጎርፍ ቢፈስባት ያልተጠበቀ አይደለም። እንዲህ ባሉ መሪዎች ስር የወደቀ ህዝብ አትግደሉኝ፣ አታፈናቅሉኝ ብሎ ሲማጸን ምላሹ ጦርነትና ጠመንጃ ሲሆንም የማይገመት አይደለም። ነገሩን የበለጠ የሚያበሳጭ የሚያደርገው ግን ችግሬ ይፈታልኝ ብሎ በሰላም ሲጠይቅ የነበረን ህዝብ ምንም አይነት ሰላማዊ ጥረት ያላደረገ አማጺ ተደርጎ ሲቆጠር ነው። የወላይታና የሲዳማ ህዝብ የክልል ጥያቄን ጠይቆ አልሞ ተኳሾች ተላኩለት። የወለጋ አርሶ አደር የብልጽግና የጦር ጀት መሞከሪያ ሆኖ የአየር ኃይል ድብደባ ተጀመረበት። ከሰኔ 2010 ጀምሮ ለተከታታይ ወራት ሰላማዊ ሰልፍ እያደረገ ህገ መንግስቱ ይከበር፣ መንግስት መፈናቀላችንን ያስቁም ብሎ በአደባባይ በሰልፍ ሲጠይቅ የነበረውን የትግራይን ህዝብ ለውጥ አደናቃፊ፣ ስልጣናቸው የተነካባቸው ያቀነባበሩት ወዘተ እየተባለ ሲጣጣል ከርሞ በመጨረሻም ባለፉት 80 ዓመታት በዓለም ታይቶ የማይታወቅን እልቂት ያዋለደ ጦርነት ተካሄደ። አገዛዙ ያለ ጦርነት አንድ ሳምንት መቆየት የማይችል መሆኑ የ5 ዓመት ክራሞቱ የሚያሳይ ቢሆንም በፈረቃ በክልሎች በብሔሮችና በሃይማኖቶች መሃል ግጭት እያዋለደና እያከፋፈለ የቀጠለ አገዛዝ ነው የሚለው ክርክርም ብዙ ማስረጃ የሚቀርብበት ቢሆንም ከወቅታዊው የአማራ ክልል ጉዳይ ተነስተን ማን ነው የሰላም ኃይል፣ ማንስ ነው ጦርነት ጎሳሚ የሚለውን ጥያቄን መርምር። የአማራ ክልል ህዝብ ባለፉት ዓመታት ከአገዛዙ ጋር እንዴት ኖረ የሚለውን መነሻ በማድረግም ቅኝታችንን እንጀምር። ለዩኒቨርሲቲ ትምህርት የተላኩ የአማራ ክልል ተወላጆች በወጡበት በቀሩ ጊዜ የወለደች እናት መንግስትን አምና የላከቻት ልጇ ሳትመለስ ስትቀር ለዚህም መፍትሄ እንዲያመጣ ህዝቡ በክልሉ የተለያዩ ከተሞች በሰላማዊ ሰልፍ በመጠየቅ ነበር የመጀመሪያውን የአደባባይ ትዕይንት የጀመረው። ይህንን ጥያቄ ያነገቡ ሰልፈኞች በበርካታ የክልሉ አደባባዮች ወጥተው መንግስት የታገቱትን እንዲያስለቅቅ፣ የዜጎችንም የመኖርና ተንቀሳቅሶ የመስራት መብት እንዲያስጠብቅ ጠየቁ። ለዩኒቨርሲቲ ትምህርት ብለው የሄዱ ታዳጊዎችን ጉዳይ አንግበው ለወጡት ሰልፈኞች ግን መንግስት የሰጠው ምላሽ አስተዛዛቢ ነበር። በአንድ በኩል ታግተዋል የተባለው ውሸት ነው ለማለት ሲሞክር፣ በሌላ በኩል ደግሞ የታገቱትን ልጆች አገተው ያለ የለም ሲል ነበር የተደመጠው። የሚሞተው ወንድሜ ነው፣ የምትገደለው እህቴ ናት፣ መገደል ይብቃን ብሎ የወጣው ይህ ህዝብ ጥያቄዎቹን ያነሳው እጆቹን አጣምሮ እንጂ ጠመንጃ አንግቶ አልነበረም። አንድም ንብረት ሳይወድም በአንድም ፓርቲ ሳይመራ የትኛውም አካል ሳያስተባብረው የሚደርስበት በደልና ግፍ አስመርሮት አደባባይ ወጥቶ ሲጠይቅ የአራት ኪሎና የባህር ዳር ሹማምንት ግን ነገሩን መቀለጃና መዘባበቻ አድርገውት ነበር። በአገዛዙ ሴራ የአጣየ ከተማ ደጋግማ ስትወድም፣ በሌሎቹ የአገሪቱ አካባቢዎች ያሉ አማሮች ችግር ውስጥ ሲወድቁ መንግስት ቤተክርስቲያንን የፖለቲካ መሳሪያ አድርጓት ሰባበር ናቸው እያለ ሲጫወት፣ የአማራ ክልል አደባባዮች ግን ይህ ሁሉ እንዲቆም በሚጠይቅ ሰልፈኛ የተሞሉ ነበሩ። በአማራ ክልል በሰፊው ጥያቄ ተነስቶባቸው ከነበሩት ጉዳዮች መካከል መንግስት በእምነት ተቋማት ላይ የሚያደርገውን ጣልቃ ገብነት እንዲያቆም፣
የአብያተ ክርስቲያናትና መስጂዶች መቃጠል፣ የካህናትን መገደል እንዲያበቃ የሚሉት ይጠቀሳሉ። የማመልከበት ስፍራ ይቃጠል፣ ሰዎች በእምነታቸው ምክንያት አይጠቁ ብሎ ጥያቄዎቹን በሰላም ለማንሳት ይሰለፍ የነበረው ህዝብ ግን የአገዛዙ ባለሟሎች የቤተ ክርስቲያንም ሆነ የመስጂድ ቃጠሎ ይቀጥላል በማለት ነበር ሲመልሱለት የነበረው። የህዝብን ጥያቄ እንዲህ እያሉ ሲያጣጥሉ የኖሩ መሪዎች ናቸው እንግዲህ ዛሬ በሰላማዊ መንገድ ጠይቁ ብለን የሚሰማን አጣን የሚሉን። የአማራ ክልል ህዝብ መፈክሮቹን አንግበው በሰላም ያነሳቸውን ጥያቄዎች እያጣጣሉና እየጣሉ በቀጠሉባቸው ባለፉት ዓመታት አርሶ አደሩ ማዳበሪያ እንዲሰጠው፣ ከተሜው የኑሮ ውድነት እንዲቀለው፣ መንግስት ሰራተኛው ደሞዝ እንዲጨመርለት፣ ተማሪው በተሳሳተ ፖሊሲ ምክንያት የሚደርስበት ችግር እንዲቆም ሁሉም የህብረተሰብ ክፍል በተለያዩ ጊዜያት በሰላማዊ ሰልፍ ጠይቋል። የሕክምና ባለሙያዎች፣ የአንደኛና ሁለተኛ ደረጃ መምህራን፣ የከተማ ነዋሪዎች፣ አርሶ አደሮች፣ የዩኒቨርሲቲ ተማሪዎች በሚያደርጉት ሰልፍ ከጠየቋቸው ጥያቄዎች አንዱንም መንግስት መልሶ አያውቅም። በዚህ መልኩ የህዝብን ጩኸት ጆሮ ዳባ ልበስ ብሎ ሲያልፍ የነበረው መንግስት ዛሬ ግን ድንገት የተነሳ ጥያቄ አድርጎ ህዝብን ሲኮንን ይሰማል። ሌላው ቀርቶ የብልጽግናው አገዛዝ የፕሮፓጋንዳ መሳሪያ የሆነው የአማራ ቴሌቪዥን ፈራ ተባ እያለ በዘገበው ዘገባ የክልሉ ህዝብ የጠየቃቸው በሰላም የመኖርና እንደ ሰው የመቆጠር መብቶች ካልተመለሱ ራሱን ለመከላከል እንደሚገደድ ከገለጸ 4 ዓመታት አልፏል። ያኔ በተለያዩ አገሪቱ አካባቢዎች የሚኖሩ አማሮች ሰባበርናቸው እያሉ በሚናገሩ ባለስልጣናት እገዛ በማንነታቸው ምክንያት ሲፈናቀሉና ሲገደሉ በሚያዝያ 2011 ዓ.ም በአማራ ክልል የተካሄዱ ሰላማዊ ሰልፎችን ማስጠንቀቂያ እዚህ ጋር መጥቀስ እንችላለን። ሰልፎች ተካሂደዋል። ባህር ዳር፣ ደብረ ማርቆስ፣ ደብረ ታቦር፣ ኮምቦልቻ፣ ጎንደር፣ ሌሎች ከተሞችም ሰልፎች ተደርገዋል። ሰልፎቹ በዋናነት በአማራ ህዝብ ላይ የሚደርሱ ግድያዎች፣ መፈናቀሎችና ጥቃቶች ሊቆሙ ይገባል ሲሉ የሚጠይቁ ናቸው። የግድያ የግጭትና የመፈናቀል ክስተቶች በክልሉ እንዲንሰራፉ ያደረገው የመንግስት ቸልተኝነት ነው ሲሉም ሰልፈኞቹ አስተጋብተዋል። የፌዴራል መንግስት ለዜጎች ደህንነት የገባውን ቃል አላከበረም፣ ህግና ስርዓት እየተጣሰ ነው ብለዋል ሰልፈኞቹ። መንግስት የአማራ ዜጎችን ከግድያና መፈናቀል ካልታደገ የአማራ ወጣቶች ተደራጅተን ህዝቡን ለማዳን እንድንሰራ እንገደዳለን ሲሉም በተለያዩ ከተሞች የተገኙ ሰልፈኞች ጠይቀዋል። ይህ ዘገባ ሚያዝያ 24 2011 ዓ.ም በአማራ ቴሌቪዥን የተላለፈ ነበር። ቴሌቪዥኑ ያሳያቸው ጥያቄዎች መንግስት የህዝብን ደህንነትና ሰላም እንዲያስከብር የሚጠይቁ መሆናቸው በግልጽ ይታያል። እነዚህን መሰረታዊ የመንግስት ግዴታ መንግስት መወጣት ካልቻለ ግን ተደራጅተን ራሳችንን እንጠብቃለን የሚለው የሰልፈኞቹን ጥያቄ ቴሌቪዥኑ አስተላልፎት ነበር። በዚህ መልኩ ጥያቄያቸውን በሰላማዊ መንገድ ያቀርቡ የነበሩ ወጣቶች መደመጣቸው ቀርቶ ለእስርና መሳደድ ተዳረጉ። አሁንም ግን ህዝብ ትዕግስቱ አላለቀምና በሰላም ጥያቄዎቹን ማቅረቡን ቀጠለ። የጎጃም አርሶ አደሮች በማዳበሪያ እጦት ባለፉት 3 ዓመታት በየክረምቱ ለሰላማዊ ሰልፍ ተዳርገዋል። አርሶ አደሩ ይኸው በዚህ ግቢ ውስጥ የምታዩት አርሶ አደር ማሳውን አለስልሶና ለዘር ተዘጋጅቶ እያለ ዘርና ማዳበሪያ በማጣት በጥቁር ገበያ በ8 ሺህ ብርና 10 ሺህ ብር በመሸጥ ህብረተሰቡ እየተበዘበዘ ይገኛል። ይሄንን መንግስት አርሶ አደሩ አላርሶ አደር አለህዝብ መንግስት መኖር ስለማይችል አርሶ አደሩን ለመርዳት ጥረት ማድረግ ይገባዋል። እነዚህ ሁሉ ጥያቄዎች እንዲህ ባለ ሰላማዊ መንገድ የቀረቡ ነበሩ። መንግስት ያግዘን፣ መንግስት ችግር ይፍታልን ወዘተ የሚሉት ጥያቄዎች ፍጹም ሰላማዊና በቅንነት የቀረቡም ነበሩ። ግን የሚሰማ ጆሮ የሚመልስ ሹመኛ አልነበረምና አርሶ አደሩም ከተሜውም ተበዳይ ሆኖ ዘለቀ። ከጥቂት ቀናት በፊት ለጣቢያችን የደረሰው የመንግስት የደህንነት ግምገማ ሰነድ እንደሚለው አሁን በአማራ ክልል ውስጥ መንግስትን እየተፋለሙ ካሉ የህብረተሰብ ክፍሎች መካከል ማዳበሪያና ምርጥ ዘር የተከለከለው አርሶ አደር ይገኝበታል። እንዲህ ባለ መልኩ ለምሬት የዳረጉትን ህዝብ ግን ዛሬ በሰላማዊ መንገድ ጥያቄ አንስቶ የማያውቅ አድርገው ጦር አዝምተውበታል። ከ2 ዓመታት በፊት የአማራ ክልልን የፖለቲካና የታጠቀ ኃይል ና ወደ ጦር ግንባር እንዝመት ብለው ደም ሊያቃቡት በሄዱ ጊዜ ሳይቀር የክልሉ ህዝብ ጥያቄዎቹን ከአደባባዮቹ አላወረደም ነበር። ዛሬ የሚፋለሙትን ታጣቂ ኃይል አስከትለው በጦር ሜዳ እንደ አብን ያሉ የፖለቲካ ኃይሎችን ይዘው ደግሞ በፓርላማ ለስልጣን ማጽኛ በሚሰሩበት ሰሞን የክልሉ ህዝብ ግን መገደል መፈናቀል ይብቃ ሲል ሰልፍ ያካሂድ ነበር። መፈናቀል በሚመለከት መቼ ይቆማል ያላችሁት ያው እናንተ ስትወስኑ፣ እኔ እኮ እስካሁን አንድ ሰው አፈናቅዬ አላውቅም። እማታምኑኝ ደግሞ ሰዎች ካላችሁ እኛ ሰፈር መጣችሁ ጠይቁ። ጎረቤት ጋር ተስማምተን ነው እኛ የምንኖረው። ያኔ የክልሉ ፖለቲከኛና ባለሀብት የብልጽግናን ስልጣን ለማጽናት ይሆናል ያለውን ዘመቻ እያካሄደ በነበረበትና ለአገዛዙ የምርጫ ድግስ ደፋ ቀና በሚልበት ሰሞን መጋቢት 2013 ዓ.ም የአማራ ክልል ህዝብ በሁሉም የዞንና ዋና ዋና ከተሞች ሰላማዊ ሰልፍ ያካሂድ ነበር።
እዚህ ጋር አንድ መሰረታዊ ነጥብ እናስቀምጥ። እነዚህ ሰልፎች የተካሄዱት ከሚያዝያ 13 እስከ 15 በ2013 ዓመተ ምህረት ነበር። ሰልፎቹን አንድም የፖለቲካ ኃይል አለያም የትኛውም ድርጅት እንዳይገባባቸው ህዝቡ ጠይቆ ከራሱ በተውጣጡ ሰዎች አስተባባሪነት ያካሄዳቸው ነበሩ። አንዳችም ሰብአዊም ሆነ ቁሳዊ ውድመት ያልደረሰባቸው ብቻ ሳይሆኑ ከጠመንጃ በመለስ የአማራ ክልል ጥያቄዎች እንዲመለሱ የሚጠይቁም ነበሩ። እንዲህ ያለውን የአትግደሉንና አታፈናቅሉን ጥያቄ በሰላማዊ መንገድ ያነሳውን የአማራ ክልል ህዝብ ግን አገዛዙ ስልጣንን ለመንጠቅ የታለመ ዘመቻ አድርጎ ጩኸታሞች በሚል ዘለፋ ነበር ያጣጣለው። ኢትዮጵያ ውስጥ የሚደረጉ ስልጣን ለመያዝ የሚደረጉ ሁሉም አይነት የትግል ስልቶች ወይም ታገለባቸዋል ወይም አሸንፈናቸዋል። አዲስ ትግል ስልት የለም። እኛ ጋር ሰርፕራይዝ የለም። እናቀዋለን። አሁን የሚደረገውን ጩኸት እናቀዋለን። የማይሰራ ስልት ነው። አንገደል ከቀያችንም አንፈናቀል ለሚል ሰልፈኛ በዚህ አታሸንፉንም እኛ ጋር ሰርፕራይዝ የለም ወዘተ እያሉ ህዝብንም ጩኸታም ሲሉ የነበሩ መሪዎች ዛሬ የአማራ ህዝብ ጥያቄ ያልነበረውና ጥያቄ ከነበረውም ሰላማዊ በሆነ መንገድ ለማቅረብ ያልፈቀደ አድርገው ይስሉታል። የስልጣን ጥማቸውን ለማርካት በተከፈተ ጦርነት የአማራ ክልልን መንግስታዊ መዋቅርና ታጣቂ ኃይል ይዘው ሲዘምቱ የንግስና ዙፋናቸውን ለማጽናት የክልሉን የፖለቲካ ኃይል ና ምርጫ ብለን እንደግስ እያሉ ሲጠራሩ የክልሉ ህዝብ ግን ጥያቄዎቹን በሰላማዊ መንገድ እንዲመለሱለት ሲማልድ ከርሟል። እነዚህን ጥያቄዎች እንዲመለሱም ሆነ እንዲደመጡ መጠየቅ በዚያ ሰሞን በጁንታነትና በአሸባሪነት የሚያስወነጅል ነበር። ከነዚህ ይልቅ የኖሞር ሰልፈኞች አበልና ግብዣ እየተደረገላቸው የአደባባይ ጥያቄዎች ግን ተገፉ። እናም ዛሬ ደስተኛ ማህበረሰብ ሰላሙን ነጥቀው ስደትና ጭንቀት ውስጥ ከተውታል። አምራቹን ገበሬ ከስራው አለያይተው መሬቱን ጦር ሜዳ አድርገውታል። የመማር የመኖርና የመስራት ተስፋ የነበረውን ወጣት ለእስር ለስደትና ለሞት ዳርገውታል። የተረፈውን ደግሞ ወይ ከነሱ ጋር ካልሆነም ከነሱ አንጻር ከተሰለፉ ጠላቶቻቸው በኩል ሆኖ እንዲዋጋ እያደረጉት ነው። ህዝቡ እዚህ ደረጃ ላይ የደረሰውና ከሞት ጋር አንገት ለአንገት እንዲገጥም ምክንያት የሆነው መንግስት ጦረኛ ፖሊሲን ለስልጣኔ ይጠቅማል ብሎ በማሰቡ እንደሆነ ተደጋግሞ የታየና የተነገረ ነው። ሰላማዊ ትግል ከተጠናከረ የስልጣን ህልውናው በአጭር ጊዜ ምን ያህል አደጋ ውስጥ እንደሚወድቅ ያውቃል። ይጠቀማለሁ ብሎ ያሰበው ከግጭት ነው፣ ከጦርነት ነው። ስለዚህ የጦርነት አማራጭ ብቸኛ አማራጭ ሆኖ እንዲወጣ ሆን ብሎ ስርዓቱ እየሰራ ነው። በዛ ምክንያት ህዝቡ ተገፍቶ ወደ ጦርነት አማራጭ ለመግባት ተገዷል። ይህ ሁሉ ሲሆን የአማራ ክልልን የፖለቲካ ጥያቄዎች አንድ ጊዜ የእንቁራሪት ሌላ ጊዜ የጦጣ በሌላ ወቅት ደግሞ የዝንጀሮ ጥያቄ አድርገው ሲናገሩ የነበሩትና የክልሉን ሰላማዊ ሰልፎች ጩኸታም እያሉ ሲወርፉ የነበሩት ጠቅላይ ሚኒስትሩ አሁን ድምጻቸው ጠፍቷል። ያሰማሯቸው ታንኮችና መድፎች ግን ከሸዋሮቢት እስከ ቆቦሮቢት ከቢቸና እስከ ጋሸና እያጓሩ ናቸው። በጦርነት የሚፈሰውን ደምም በወሊድ ወቅት እንደሚፈስ ደም ያለ ነው ብለው ይመለከቱት ይሆናል።